ህዳር 21 የእመቤታችን በዓል ለምን እናከብራለን? እሺ ጥቅሱ ምን ላይ ያለው? ባቋም አስደፈቅ። እሺ ከሶስቱ ጥያቄ ሁለቱን ስለመለሽ መልካ ጥያቄ መዋና ትሸለሚያለሽ። በዛሬው ቪዲዮአችን ጽዮን ማለት ምን ማለት እንደሆነ በመጽሐፍ ቅዱስ ውስጥ ጽዮን የሚለው ስም ለምን እንደተጠቀሰና ህዳር 21 ደግሞ የእመቤታችን የቅድስት ድንግል ማርያምን በዓል ለምን እንደምናከብር እንመለከታለን። ህዳር 21 ለምን እንደሚከበር በመጽሐፍ ቅዱስ ውስጥ ደግሞ ጽዮን የሚለው ስም ለምን እንደተጠቀሰ ማታውቁ ከሆነ ይሄ ቪዲዮ ለእናንተ ነው። ጽዮን የሚለው የስሙ ትርጓሜ ጽዮን ማለት ጸወነ ከሚለው የግዕዝ ግስ የመጣ ነው። ትርጉሙም አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ትንቢተ ኢሳይያስ ምዕራፍ 62 ቁጥር 1 ላይ ነብዩ እግዚአብሔር ቅዱስ ኢሳይያስ ስለ ጽዮን ዝም አንልም ብሎ ይናገራል። ለመሆኑ በመጽሐፍ ቅዱስ ጽዮን ብሎ ሲጽፍ ስለማን እየተናገረ ነው? እሺ በመጽሐፍ ቅዱስ ጽዮን የተባለው ቃል ስለምን ተነግሯል? ከሰባት አለ። ከሰባቱ አራቱን ንገሪ። እሺ አንደኛው ስለ ተራራው ተነግሯል። ሁለተኛው ደግሞ ስለ እመቤታችን ነው። ሶስተኛው ደግሞ ስለ ዳዊት ከተማ። አራተኛው ደግሞ ስለ ኢየሩሳሌም ተነግሯል። በትክክል ተመልሷል። የመጀመሪያው ጽዮን የተባለው በቁሙ በኢየሩሳሌም የሚገኘው ተራራ የጽዮን ተራራ ጽዮን እየተባለ ይጠራል። ሁለተኛ በሁለተኛ ሳሙኤል ምዕራፍ 5 ቁጥር 7 ላይ እንደምናገኘው የነብዩ እግዚአብሔር የቅዱስ ዳዊት ከተማ ጽዮን እየተባለ ይጠራል። ሶስተኛ ጽዮን የምትባለው ህዳር 21 እንደምናከብረው የቃል ኪዳኑ ታቦት 10ቱ ትእዛዛት የተጻፈበት ጽዮን ታቦተ ጽዮን እየተባለች ይጠራለች። ክርስቲያኖች ታቦት ማለት የጽላት ማደሪያ ነው። ጽላት የጽሌ ብዙ ነው። አንድ ሲሆን ጽሌ ይባላል፣ ሁለት ሲሆን ጽላት ይባላል። ስለዚህ አምስቱ ትእዛዛት በአንድ በኩል የተጻፈበት 10ቱ ትእዛዛት የተጻፈበት የቃል ኪዳኑ የእግዚአብሔር ሕግጋት ያለበት ጽላቱ ያለበት የጽላቱ ማደሪያ ታቦት ይባላል። ይሄም በኦሪት ዘጸአት ምዕራፍ 25 ቁጥር 22 ላይ ለነብዩ እግዚአብሔር ቅዱስ ለሙሴ ጽላትን እንዲቀርጽ ነግሮታል። እዛ ጽላትም ላይ እግዚአብሔር 10ቱ ትእዛዛት ጽፎበታል። ያም እግዚአብሔር የሚገለጥበት እግዚአብሔር ለህዝቡ መልእክት የሚያስተላልፍበት ህዝቡና እግዚአብሔር የሚገናኝበት ማደሪያ ማለት ነው። ክርስቲያኖች ታቦት ማለት የእግዚአብሔር ማደሪያ ማለት ነው። ለምሳሌ አንድ ዳኛ በየሄደበት በየመንገዱ ሁሉ አንተን 5 ዓመት አንተን 10 ዓመት እያለ ፍርድ አይሰጥም። ፍርድን የሚሰጠው በዙፋኑ ወይም በችሎቱ ላይ በተሰየመበት በችሎቱ ላይ 5 ዓመት ተፈርዶብሃል 10 ዓመት ተፈርዶብሃል እያለ ፍርድ ይሰጣል እንጂ በየሄደበት በየመንገዱ ሁሉ ያየውን ወይም ያጠፋውን ሰው ሁሉ 5 ዓመት 10 ዓመት እያለ እንደማይፈርድበት ሁሉ እግዚአብሔርም ለኛ መልስን የሚሰጥበት እኛ ከሱ ጋር የምንገናኝበት የሚያድርበት የሚገለጥበት የእግዚአብሔር ማደሪያ ነው ታቦት ማለት። ይህ ታቦትን እግዚአብሔር በሰጠን መሰረት እናከብረዋለን። ምክንያቱም የሰጠን አምላካችን እግዚአብሔር ስለሆነ እኔ በዚህ ታቦት እገለጥበታለሁ ከናንተ ጋር እገናኝበታለሁ ብሎ የሰጠን ስለሆነ። በሁለተኛ ዜና መዋዕል ምዕራፍ 5 ቁጥር 2 ላይ ጽዮን የሚለውን ትርጉም አንደኛ የዳዊት ከተማ መሆኗን፣ ሁለተኛ ደግሞ የቃል ኪዳኑ ታቦት መሆኗን ተጽፎ እናገኘዋለን። አራተኛ ጽዮን የምትባለው የእግዚአብሔር ቤተ መቅደስ ነች። ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 64 ቁጥር 1 ላይ አቤቱ በጽዮን ላንተ ምስጋና ይገባል ብሎ ጽዮን በተባለች በቤተ መቅደስ በእግዚአብሔር ቤተ መቅደስ ምስጋና እንደሚገባ ጽፏል። ስለዚህ ጽዮን የተባለ እግዚአብሔር ቤተ መቅደስ ነው። አምስተኛ የእስራኤል ወገን እስራኤላውያን ጽዮን ተብሎ ሲጠሩ እናገኛለን። በስመ ኀዳሪ ይጼው ማህደር ወስመ ማህደር ይጼው ኀዳሪ በማደሪያው ኀዳሪውን መጥራት ልማድ ነውና የጽዮን ህዝቦች እስራኤላውያንን ጽዮን እያለ ይጠራቸዋል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ እንዲህ ይላል፣ ጽዮን ግን እግዚአብሔር ትቶኛል አለች ይላል። መቼም እዚህ ጋር ተራራው ወይም ደግሞ ከተማው እግዚአብሔር ትቶኛል ልትል አትችልም። ጽዮን የተባሉ እስራኤላውያን ህዝበ እስራኤል የነበሩ በኃጢአታቸው ምክንያት እግዚአብሔር ትቷቸው ነበርና እግዚአብሔር ትቶኛል ብለው ይሉ ነበርና ጽዮን ግን እግዚአብሔር ትቶኛል አለች ብሎ እስራኤላውያን ጽዮን እንደሚባሉ ነግሮናል። ወደ አዲስ ኪዳን ስንመጣ ደግሞ ዛሬ ከምናከብረው በዓል ጋር ተያይዞ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጽዮን ትባላለች። መዝሙር 131 ቁጥር 13 ላይ እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታል ማደሪያውም ተሆነው ዘንድ ወዷታል ብሎ ይናገራል። እግዚአብሔር አምላካችን ጽዮንን ወዷታል መርጧታል። ጽዮን የተባለች እመቤታችን ነች። የእግዚአብሔር ማደሪያ የሆነች ከሶስቱ አካል አንዱ ወልድ አካላዊ ቃል በማህፀኗ ያደረባት 7ቱ መጋረጃዎች በማህፀኗ የተጋረደ አምላክን ጸንሳ የወለደች ማደሪያው ትሆን ዘንድ የመረጣት ድንግል ማርያም ጽዮን ትባላለች። እዚህ ነው ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 86 ቁጥር 5 ላይ እምነ ጽዮን ይብል ሰብ ሰው ሁሉ እናታችን ጽዮን ይላል ወብእሲ ተወልደ በውስቴታ። መቼም ተራራው ወይም ደግሞ ከተማው ሰው አይወልድም። እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ የተባለች ሰው ሁሉ እናታችን ጽዮን ይላታል የተባለች በሉቃስ ወንጌል ምዕራፍ 1 ላይ ናሆም ይዜስ ያስተበጽኡኒ ኩሉ ትውልድ
እነሆ ትውልድ ሁሉ ከዛሬ ጀምሮ ያመሰግኑኛል ብፅዕት ይሉኛል ብላ የተናገረች እኛ ሁላችን ትውልድ ሁሉ ጽዮን እናታችን ጽዮን የሚላት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ጽዮን ትባላለች። የመጨረሻውና ሰባተኛው መንግስተ ሰማያት ጽዮን ትባላለች። ሐዋርያው ቅዱስ ጳውሎስ ዕብራውያን 12:22 ላይ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል ወደ ሰማያዊቷ ኢየሩሳሌምን ብሎ ይናገራል። ስለዚህ ጽዮን የተባለች የእግዚአብሔር ከተማ የእግዚአብሔር ማደሪያ የተባለች ሰማያዊቷ ኢየሩሳሌም መንግስተ ሰማያት ጽዮን ተብላ ትጠራለች ማለት ነው። ስለነዚህ ስለ ሰባቱ ምክንያቶች እግዚአብሔር በመጽሐፍ ቅዱስ ጽዮን እየተባለ ይነገራል ማለት ነው። ታዲያ ለምንድን ነው ኅዳር 21 የእመቤታችን የቅድስት ድንግል ማርያም በዓል የምናከብረው ካልን ኅዳር 21 የእመቤታችን በዓል ለምን እናከብራለን? እሺ አመሰግናለሁ እርሚ። ታቦተ ጽዮን ከምርኮ የተመለሰችበትን ጊዜ እናከብራለን። ሁለተኛ ደግሞ ቀዳማዊ ምኒልክ ወደ ኢትዮጵያ የተመለሰችበትን ጊዜ እናከብራለን። አብርሃ ወአጽብሃ ጊዜ የተመለሰችበትን ጊዜ እናከብራለን። ተመለሰችበት ሳይሆን አክሱም ጽዮን የገባችበትን ጊዜ እሺ በትክክል ተመልሷል። ኤሊ ልጆች አፍኒንና ፊናስ በቤተ መቅደስ ውስጥ የእግዚአብሔርን መስዋዕት የመጀመሪያውን ይወስዱና ይበሉ ለራሳቸው ያደርጉ ስለነበረ የቤተ መቅደሱን መብራት በቸልተኝነት ማብራትን ስለተው በቤተ መቅደስ ከሚመጡት ከሴቶች ጋር ኃጢአትና ዝሙትን ይሰሩ ስለነበረ በዚህ ምክንያት እግዚአብሔር ተቆጥቶ በዚህ ምክንያት ታቦተ ጽዮን ትማረካለች። ኤሊ ይሞታል፣ አፍኒንና ፊናስ ይሞታሉ፣ እስራኤላውያን ይሸነፋሉ። ነገር ግን ታቦተ ጽዮን በሄደችበት በአዛጦን በጣዖቱ በዳጎን ላይ ታምራትን ስላደረገች ታቦተ ጽዮንን በኢየሩሳሌም ይመልሷታል። ስለዚህ ኅዳር 21 ታቦተ ጽዮን ከምርኮ የተመለሰችበትን በዓል እናከብራለን። ከዛ በኋላ ደግሞ በጠይቡ ሰለሞን ቤተ መቅደሱ ካለቀ በኋላ ወደ ቤተ መቅደስ የገባችበትን በቀዳማዊ ምኒልክ ወደ ሀገራችን ወደ ኢትዮጵያ የመጣችበትን አብርሃ ወአጽብሃ ዘመን ደግሞ በአክሱም ትልቅ ቤተ መቅደስ ተሰርቶ አክሱም ያረፈችበትን በዓል እናከብራለን። የመጨረሻ ከመጽሐፍ ቅዱስ ጥቅስ ውስጥ በጣም ብዙ ስለ ጽዮን የተነገሩ ጥቅሶች አሉ። ከነሱ መካከል አንድ ቢያንስ ንገሪ። መዝሙሩ ምን ነበር? ተዘከርና ለጽዮን ሶበ ተዘከርና እያለ ይቀጥላል። እሺ ጥቅሱ ምን ላይ ያለው? በአቋም አስደበቀኝ። እሺ ከሶስቱ ጥያቄ ሁለቱን ስለመለሽ መልካ ጥያቄ መዋና ትሸለሚያለሽ። አመሰግናለሁ። እሺ አመሰግናለሁ። አሜን።